ዛሬ ደስ የሚልና በጣም አዝናኝ የሆነ ቪዲዮ ይዤላችሁ መጥቻለሁ። ሩታ አዲስ ነገር አምጥታለች ዛሬ። በጣም ደስ የሚልና አግባቢ የሆነ ሁላችንንም የሚያስደስት ነገር ይመስለኛል። አብርሃምን የምታሸንፍበት መንገድ እየደረሰች ነው። እናም ይሄው ልጇን ዛሬ በመምጣት አብርሃም ጋር ምን ተከሰተ፣ አብርሃምስ ምን አይነት ፊት አሳየ፣ ምን አይነት ንግግር ተናገረ የሚለውን እስቲ አንድ ባንድ እየገመገምን አብረን እናያለን። እናንተ ደግሞ ላይክ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እዚህ ጋር ብትመለከቱት በጣም ፊቱ ላይ ደስታ ነው የሚመለከተው፣ የሚታየው ሁሉ ደስታ ነው። እሷም ደግሞ የተጠቀመችበት መንገድ በጣም ከባድና በጣም እውነተኛ መንገድ ላይ እየሄደች እንደሆነ በጣም እርግጥ ነው። በልጇ እዛ መታ ሁሉ ነገር ልትወስድና ሁሉ ነገር አሸናፊ እዚህ ጋር ነው የምትሆነው። ለምን እዚህ ጋር ሁሉም ነገር ከምንም በላይ ልጅ ነውና ልጅን አስቀድማ መምጣቷ ደግሞ ከባድ ነገር ነው። ሄርሜላ ምንም ያክል ብትኖር በልጇ ማሸነፍ እንደምትችል ሩታ አሳይታናለች። እውነት ጀግና ነሽ ሩታ። ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። እዚህ ጋር እንደሰማችሁት ልጃችንን እንዲያስታርቀን ነው ይዤ የመጣሁት ማለት አብርሃምን ከሄርሜላ የመለያየት እቅዷ በአግባቡ እየሄደችና በብልሃት እየሄደች ነው። እና እናንተስ ምን ይመስላችኋል? በዚህ ላይ ምን አስተያየት ትሰጣላችሁ? እዚህ ሀሳብ አስተያየታችሁን በኮሜንት ማስቀመጫው ላይ አስቀምጡልን። ቪዲዮን አብረን እንመልከት። እና ውድ ተመልካቾቻችን ደስ የሚልና በጣም አዝናኝ ቆይታ ነበረ እና የሚታየው ነገር በአጠቃላይ በጣም ደስ የሚልና ሩታ የምታደርጋቸው ነገሮች በከባድ በቀል እንደመጣች በጣም እርግጥ ነው። ልጅ የሚደራደር የለም፣ በልጅ እንትን የሚል የለም እና በልጇ በኩል የመጣችበት መንገድ ደግሞ በጣም አሪፍ ነው። አንደኛ ልቡን ለማራራት እና ሁለተኛ ደግሞ ወደ ራሷ ለመሳብ ነው እና ይሄ ደግሞ በጣም አሪፍና በጣም ምርጥ ነገር ነው። እስቲ እቅዶቿን እስከ መጨረሻው እስክጨርስ ወይ አብርሃምን የራሷን የምታደርግበት ጊዜ ወይም ቀመሯን እንዴት እንደምታሸንፍ ወይም እቅዷን እንዴት እንደምትጨርስ መጨረሻውን ለማየት እኔ በጣም ጓጉቻለሁ። እናንተ ሳልጓጓችሁ የምር ቀን በቀን ደግሞ የምታደርጋቸው ነገሮችና የምታመጣቸው አይዲያዎች ጭንቅላቷ በጣም ከባድና በየትኛውም ነገር ላይ ብትገባ በብልሃት የምታሸንፍ ልጅ ናት ሩታ። በጣም ብዙ ጊዜ አይተናታል። ከብዙ ነገሮች ስታወጣው ከብዙ ነገሮች ስታድነው እናያለን፣ እንመለከታለን። ይሄ አሁን ይሄ የመጀመሪያው አይደለም። አብርሽ ይሄንን ስህተት ሲሰራ በጣም ብዙ ጊዜ እንደሰራ እናውቃለን። ወደኋላ ቪዲዮዎችን ብንመለከት በጣም ብዙ ጊዜ ከብዙ ሴቶች ጋር ሲያስቸግራት ሲያስጨንቃት እንደነበረና ላይዋ ላይ ሲደረብባት እንደነበረ እናውቃለን። የቅርብ ጊዜውን ብታስታውሱ ከጽጌ ሮያል ጋር ብዙ ነገሮች ነበሩት። ከዛም አልፎ ከዛም አትርፋ አምጥታለች። አሁን እስቲ ከዚህም አይነት ስህተት ውስጥ ደግሞ እንዴት አድርጋ እንደምታወጣው በብልሃት ብልሃተኛም ስለሆነች እስቲ ምን እንደምታደርግ እናያለን። እስከ መጨረሻው ደግሞ እናንተ አብራችሁኝ እየተመለከታችሁ ላይክ ሰብስክራይብ ማድረግ ደግሞ እንዳትረሱ። እስካሁን ላይክ ካላደረጋችሁ ላይክ አድርጉልኝ። እናንተም ደግሞ የራሳችሁን አስተያየት በኮሜንት መስጫው ላይ መስጠት ትችላላችሁ። ላይክ ማድረግ እንዳይረሳ፣ ሰብስክራይብ እንዳይረሳ። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን